አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ፣ ዛሬ ደግሞ በተለየ ኩኪ መጥቻለሁ። ማካሮን ኩኪ ይባላል። እንግዲህ ይሄ ኩኪ ሱቅ ውስጥ በጣም ኤክስፔንሲቭ ነው፣ ውድ ነው። ዛሬ እንግዲህ እኔ በምችለው ሰርቸዋለሁ። እንግዲህ ይህን ለመስራት 1 ተኩል ስኳርና 1 ካፕ አልመንድ ዱቄት ነው የሚያስፈልገን። ፉርኖ ዱቄት አይገባም እዚህ ውስጥ፣ የሚገባው አልመንድ ዱቄት ነው። አልመንድ ዱቄቱንና ስኳሩን እንግዲህ እንነፋውና አንድ ላይ መንፋት አለብን። ጓጉለ እንዳይወጣብን ዱቄቱንም እንትኑንም አንድ ላይ እንነፋና እናቀላቅልና በሌላ ሳህን እናስቀምጠዋለን እንደዚህ። ከዛ እንግዲህ ቀጥታ የምናደርገው 3 ፍሬ 3 እንቁላል፣ ዋይቱን ብቻ የውስጡን ቢጫውን አንፈልገውም። ይህንን ኩኪ ለመስራት ነጩን ብቻ ነው የምንፈልገው። ነጩን በደንብ አድርገን ከመታ ነው በኋላ ውዶቼ እንደዚህ ነጩን ብቻ የእንቁላሉን ዋይቱን ብቻ ነው የምናደርገው። እንግዲህ በማሽን ከፈለጋችሁ በእጅ ማሽንም፣ ግን ከሌላችሁ በእጅ ማድረግ ትችላላችሁ ውዶቼ። እንግዲህ በደንብ እዚህ ጋር እንመታውና ከዛ በኋላ የፈለጋችሁትን አይነት ከለር ማድረግ ትችላላችሁ። እኔ እንግዲህ ይሄን ከለር ምግብ ከለር የገዛሁት በፊት የገዛሁት ከኦንላይን ላይ የገዛሁት ነው ስላለኝ ነው። ከሌላችሁም ደግሞ ነጩን ማድረግ ትችላላችሁ ውዶቼ። እንግዲህ ይሄንን ምግብ ለመስራት የሚያስፈልገን እንዳልኳችሁ አልመንድ ዱቄት፣ ስኳርና እንቁላል ነጩ ፓርት ብቻ ነው። በጣም ቀላል ነው። ግን አልመንድ ዱቄት እዚህ ሀገር ሱቅ ውስጥ ይሸጣል። ኢትዮጵያ ግን እኔ እንጃ ወላሂ። ግን አልመንድ ካላችሁ በደንብ ፈጭታችሁ በሱ መስራት ትችላላችሁ። እንደዚህ አድርገን እናቀላቅለውና ከዛ በኋላ ቅርጽ አውጥተንለት ወደ ኦቨናችን እንከተዋለን። በ320 ደቂቃ ነው የምናደርገው እንዳይልብን። እንግዲህ እኔ ትንሽ እንደውም ወደ ቀላ እንደማለት ብሏል ባይል ጥሩ ነው። ግን እንደዚህ መሆኑን የወደድኩት ውስጡ በደንብ በስሏል ማለት ነው። እንግዲህ ውዶቼ እናንተ ከወደዳችሁት ሞክሩት። አልመንድ ዱቄት እንግዲህ እዚህ ሀገር ወልማርትም አለ፣ የተለያየ ሱቅ አለ። ከዛ መግዛት ትችላላችሁ። ከወደዳችሁት ላይክ እና ሼር አድርጉልኝ። ለምትልኩልኝ ኮመንት በጣም ነው የማመሰግነው፣ ሰፖርት ስላደረጋችሁኝ። እንግዲህ ይሄ አዲሱ አካውንቴ ቢሆንም አልሐምዱሊላህ በጣም ከጠበኩት በላይ ሰብስክራይብ አግኝቻለሁ። ቪውም እያየልኝ ነው። ኢንሻአላህ እናንተም ደግሞ ሰፖርት አድርጉኝ። አመሰግናለሁ። ባይ